አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እንዲሁም ክርስቲያን እህት ወንድሞቼ ሰላም ብያለሁ። ያላችሁበት ሁላችሁም እንዴት ናችሁ? እኔ ያለው አልሐምዱሊላህ። አዲሶች ሰብስክራይብ በማድረግ ቤተሰብ ይሁኑ። አዳዲስ ነገሮችን በሀዋሀዊ ያገኛሉ። ዛሬ እንግዲህ በአዲስ ቪዲዮ ብቅ ብያለሁ። እሱ ምንድነው የሚለውን እንደምታዩት እንግዲህ እህታችን የሰይፉ ፋንታሁን ልጅ ነኝ ትላለች። እንግዲህ ሰይፉን ማያውቅ አለ ብዬ አላስብም። ሰይፉ አያውቅም፣ እኔ ግን ልጁ ነኝ ትለናለች። እንግዲህ እስከ መጨረሻው አብራችን በመቆየት ቪዲዮውን የምናይ ይሆናል። አብራችን ቆዩ። የሰይፉ ፋንታሁን ልጅ ነኝ ብዬ ብነግር አሁን አንተ ላታምነኝ ትችላለህ። ወላሂ እውነቴን ነው፣ ላታምነኝ ትችላለህ ማለት የሰይፉ ፋንታሁን ልጅ ነሽ አንቺ? አዎ። እንዴት አወቅሽ? ማለት አክስቴ ናት የነገረችኝና ቆይቷል ካወቅኩኝ። እኔም 1-2 አመት ሆኖታል። ግን በጣም ነው የምወደው እሱን። በቃ ለሱ ይሄን አሁን እንደዚህ ብሎ ማውራት ከትዳሩና ከልጆቹ የሚያለያይ ነገር ነው ብዬ በጣም ስለፈራሁኝ ከፈር አድርጌው ቆይቼ ነበርና አሁን ደግሞ እንኳን እሱ ለኔ አያውቅም ነገሩን። ያው በአንድ ክስተት የተከሰተ ነገር ነው፣ ግን አያውቅም። ምንም ያውቀው ነገር የለም። ቢያውቅ እርግጠኛ ነኝ አይጥለኝም፣ ዝም አይለኝም ብዬ አስባለሁ። እና ቢያንስ እንኳን ቪዲዮ እንትን ብለህልኝ ለሱ እንዲደርስና ይሄን ነገር እንዲያውቅ ፈልጌ ነበረ። ስንት አመትሽ ነው? 23 አመቴ ነው። ሰይፉ ፋንታሁን ካገባ ስንት አመት ሆነው? ከእናቴ ጋር ተጋብቶ አይደለም፣ መጀመሪያ በአጋጣሚ የተፈጠረ ነገር ነው። አረ በመጣበት አሁን ያለው 3 ልጅ ነው ያለው። ስንት አመት ነው? እንጃ አመቱን እርግጠኛ አይደለሁም። እናትሽ አለች? እናቴ አለች። አዎ። አብራሽ ነው የምትኖረው? እኔ አግብቻለሁ፣ አንድ ልጅ አለኝ። እኮ እናትሽ አሁን የሰይፉ ልጅ እንደሆንሽ ነግራሽ ነው? እናትሽ ነው የነገረችሽ? አይ እሷ አልነገረችኝም። እሷ አይደለም የነገረችኝ፣ አክስቴ ናት የነገረችኝ። እና ለሷም ጠይቂያት ነበረ። አው ይሄን ነገር አታውሪ ምናምን ብላኝ ነበረ። እሷም ግን እኔ ሚዲያ ላይ ወጥቼ መናገር ፈለኩኝ። ምክንያቱም እስከ መቼ ነገር እንትን ተብሎ ተደብቆ ይቆያል? ገብቶሃል? የሚታወቅ ነገር ነውና ቢያንስ እንኳን ባገኘው በጣም ነው የምወደውና ሳይሆን በፊት ራሱ አባትሽ ነው ተብዬ ራሱ እንትን ሳላቅ በፊት ራሱ በጣም ነው የምወደው። ምክንያቱም በጣም መልካም ሰው ነው፣ በጣም ጥሩ ሰው ነው፣ ለኢትዮጵያ ደራሽ ነው። ታውቃለህ የሚሰራቸውን ስራዎችና በጣም ነበር የምወደው። ልጅም ሆኜ የሱ ስሜት አለኝ። ሰይፉንማ እኮ ያው በሚሰራቸው ጥሩ ስራዎች ምናምን ሁሉም ሰው ሊወደው ይችላል። ግን አንቺ ደግሞ ከዛ በዘለለ የአባትነት ፍቅር ደግሞ ልታገኝ ይገባል ብዬ አስባለሁ። የእውነት አባትሽ ከሆነ ማለት ነው። ቁጭ ብለህ ትሰማለህ ወይ ማለት ቆሜ ልስማ ታዲያ? አይ እኔ ግራ ገብቶኝ ነው። ሳያትም ወደ ግንባሯ አካባቢና አፍንጫዋ ሰይፉን ነው። ሰይፉ ፋንታሁን ትንሽ አንቺ ተቆራልሽ እንጂ ትመሳሰያለሽ። ያመንኩሽም ለዛ ነው። ትንሽ ኑሮ ነው ያጠቆረን እንጂ ያው ብዙ ሰው በመልክ ራሱ እሱን ትመስያለሽ ሚለኝ ሰው አለ። በአጋጣሚ ያይቶኝ። አሁን የእውነት እርግጠኛ ነሽ የሰይፉ ፋንታሁን ልጅ ነሽ አንቺ? ወላሂ አልኩ። እኔ ምን አስዋሸኝ? ዋው ሰይፉ ፋንታሁን ታዲያ በዚህ ሰዓት አያት ነው ማለት ነው። አንድ ጠበቃ ላስገባልሽና መብትሽን ምናምን እሱ ይነግርሻል። አሁን ማለቴ የአባትነት መብት መጠየቅ ምናምን ትችያለሽ። እኔ ራሱ ሳይሽ እውነት ነው ያመንኩሽ። እኔ አሁን ለቀልድ ነበር የመሰለኝ፣ ግን ግንባርሽንም አፍንጫሽንም ምናምን ሳየው እውነት ነው የሰይፉ ፋንታሁን ልጅ ነው የምትመስዪው። ታስታውቂያለሽ በደንብ። ጠበቃ ደጉላ ይባላል። እስቲ አንቺ ሰይፉ ፋንታሁን እንደ አርቲስት ብቻ ሳይሆን መውደድ ያለብሽ የአባትነት ፍቅርን ማግኘት አለብሽ ብዬ አስባለሁ። ትክክለኛ የእውነት አባትሽ ከሆነ ማለት ነው። ደጉላው እንዴት ነህ?
ወይ አንበሳው እንዴት ነሽ? አለን አባቴ ደህና ነህ? እግዚአብሔር ይመስገን። አንድ ያው እህታችን እዚህ መታ እኮ አስገባኝ አንድ ታሪክ ልንገርህ ብላኝ የሰይፉ ፋንታሁን ልጅ ነኝ ያው እሱ አያውቅም። እኔ አሁን አግብቼ ወልጃለሁ እና አዲስ አበባ ነው የምኖረው ያን ስትል እንዴት ነው ምንድነው ማድረግ ያለባት? እሷ ስራውን እያየው ያደግኩኝ ሰው ነኝ፣ ስራውን እወድለታለሁ ትላለች። እኔ ደግሞ ስራውን ብቻ ሳይሆን ልጁ ከሆንሽ የአባትነት ጥያቄ መጠየቅ መብት አለሽ እያልኳት ነው። ስለዚህ ያው ዲቴል እኔ ስለማላቅ አንተ ደግሞ የተወሰነ ነገር እንድትነግራት ነው። አንተ ነሽ እህታችን። ሰላም ነው? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። ታውቂኛለሽ ነው በሶሻል ሚዲያ? አዎ አውቃለሁ። በጣም አሪፍ። እንዴት ነሽ? ደህና ነኝ ያለው። ስንት ዓመትሽ ነው? እኔ 23 ዓመቴ። 23 ዓመትሽ ነው? ማለት በምን አጋጣሚ ነው አክቹሊ አሁን እንግዲህ ወደፊት ያው በፍርድ ቤትም ጉዳዩ ከሄደ ወይ ደግሞ በሰላማዊ መንገድ መፈታት ከተቻለ ብዙ ማውራት ልትጠየቅ ትችያለሽ። ግን በምን አጋጣሚ እንደተወለድሽ ልትነግሪኝ ትችያለሽ? ይሄ የመልክ መመሳሰል እውነት ለማውራት ትንሽ ከግንባራችሁ አካባቢ እስከ አፍንጫሽ ምናምን ያለው የሆነ የመመሳሰል ነገር አለ። ግን ደግሞ በሱ ደግሞ እርግጠኛ መሆን አይቻልም። ዓለም ላይ ከስንት ሰው አንድ እንደዚህ የሚመሳሰል ምናምን አለ ይባላል። እና በምን አጋጣሚ እንደተወለድሽ ታውቂያለሽ ወይ ታሪኩን? ያው እኔ ምንም የማውቀው ነገር የለም። ግን አባቴ ያው በልጅነቴ እንትን እንዳለ እንደሞተ ነው የነገረችኝ ማዘር ማለት ነውና ምንም ሌላ ምንም የማውቀው ነገር የለም። እንደሞተ ነው የማውቀው እንጂ ሌላ ይሄ አባትሽ እንደዚህ ነው ስለ አባት ምናምን ያለውን ነገር አላውቅም። እና ከዛ በኋላ ማዘር ሌላ ህይወት አላት። አንድ ወንድ ልጅ አላት፣ ወንድም አለኝ በእናት ማለት ነውና ያው አልጠይቅም። እኔ እንደዛ ብላ ስለምትል ሰውም እንደዛ ብሎ ስለሚያወራ እንትን አልልም። እና አግብቼ ምናምን አሁን ነው በቅርቡ ነው የነገረችኝ አክስቴ ማለት ነው። እና አክስቴ የምትኖረው ድሬዳዋ ነው። አዳማም ኖሬያለሁኝ። በቃ ይሄን ነገር ስትነግረኝ በጣም ነው የደነገጥኩት። ግን እኔ በፍርድ ቤት ምናምንም ያን ያህልም ለመሄድ ይከብዳል እና ቢያንስ እንኳን እሱን አግኝቼው ነው በቃ የኔ እንትን ማለት ነው ፍላጎት። ቤተሰብ እንግዲህ የዛሬ ቪዲዮ ይሄንን ይመስላልኝ። እንዳያችሁት እንግዲህ እህታችን ሰይፉ ፈንታው ልጅ ነኝ በማለት ቀርባለች ማለት ነው። እንግዲህ ያው ሁላችሁም እስኪ በኮሜንት ሰይፉን ትመስላለች አትመስልም፣ የሰይፉ ልጅ ናት አይደለችም የሚለውን በኮሜንት አሳውቁኝ። እንግዲህ ያው ከመልክ አንጻር እንጂ ከሌላው ደግሞ እነሱ ይጨርሳሉ። በነገራችን ላይ እንግዲህ ሰይፉ አያት ሆኗል። የአንድ ልጅ እናት ነኝ፣ ባለትዳር ነኝ፣ የሰይፉ ልጅ ነኝ። ግን ደግሞ እሱ አያውቅም የእሱ ልጅ መሆኔን በአጋጣሚ የተፈጠረ ነው ትንናንተ እህታችን እንግዲህ እንደሰማችሁት ማለት ነው። እስኪ እንግዲህ ይሄ ጥያቄዋ ወይም ደግሞ ይህ ቪዲዮ ለሰይፉ ፈንታሁን ደርሶት ቀጣይ ምን እንደሚፈጠር አብረን የምናይ ይሆናል። እንግዲህ እውነት የእሱ ልጅ ናት ወይስ አይደለችም የሚለው ወደፊት ነው እንጂ አሁን ምንም አይነት መረጃ የለም ከሷ እኔ ሰይፉ ልጅ ነኝ ከማለት ውጭ ማለት ነው። እንግዲህ ያው ቪዲዮችን ይህንን የሚመስለው እንግዲህ የዛሬው ቪዲዮ። ቀጣይ ደግሞ ምን ላይ ናት የሚለውን ደግሞ አብረን የምናይ ይሆናል ወደፊት። አዳዲስ ቪዲዮ እንዲደርሳችሁ ሀዋ ዩቱብን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች አዳዲሶች ሁላችሁም ላይክ ሸር በማድረግ አበረታቱ። እንግዲህ እቺ ልጅ ሸር እያደረጋችሁ ለአባቷ ለሰይፉ አድርሱላት ማለት ነው። የዛሬ ቪዲዮ ይሄን ይመስላል። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ ሰላም አለይኩም፣ ባይ ባይ።